ሳይኖረን እንዳለን ማስመሰል ሳንማር እንደተማርን ማስመሰል ምሁር ሳይሆኑ እንደ ምሁር ማስመሰል ይሄ ለምንድን ነው የሚያስፈልገው? ዝም ማለት እኮ ይቻላል። እና ሂፖክራሲ ያልሆኑትን ሆኖ መቅረብ ማስመሰል ኑሮን ያከብዳል። ይሄን ማስወገድ አለብን ብዬ አምናለሁ። ለምን ችግር ገጠማቸው አይደለም፣ ችግር ሁሉ ሰው ይገጥመዋል። ለምን እንደዛ ያወራል? ይሄ ነው ይሽ ችግሩ። የሌለ ነገር ማስመሰል ለምን ያስፈልጋል? እና አንዳንድ ጊዜ ይሄ ነው ሂፖክራሲ የሚባለው ይሄ ነው። እኔ ህይወቴን በግልጽ እናገራለሁ። አንተ የሐረር ልጅ ስለሆንክ ነው እንዲህ በቃ ዝም ብለህ እንትንህን ግልጽ ትናገራለህ። አልደብቅም፣ ምክንያቱም አላስመስልም። ደብቄ የሌለው ያልሆንኩትን ነገር ሆኜ መቅረብ አልፈልግም። በቃ ይሄ ድካም ይሄ ነው፣ ብርታቴ ይሄ ነው። ደስ ካለ ትሰማኛለህ፣ ካልፈለክ ዞር ታደርገኛለህ። እንደዛ ነው። ማስመሰል ግን በጣም ችግር አለው። ቀለል አድርጎ መኖር፣ አኗኗርሽን ሲምፕል ማድረግ ኑሮሽን ያቀላል። ከመጠን በላይ አለመኖር፣ አለመጨነቅ። ልጅቷ ለማታው ቀጠሮ እየተዘጋጀች ነው። ጠዋት 3 ሰዓት ላይ ፀጉሯን ልትሰራ ገባች። በሂውማን ሄር ፀጉሯን ተሰራች። ከዛ ቀጠለችና ጥፍሯን ለመሰራት ገባች። እሱን ተሰራች። ከዛ ምሳ ትንሽ በላች። ከዛ ፊቷን ለመሰራት ገባች። 10 ሰዓት ላይ ልብስ በጣም ስትመርጥ ነበር። 12 ሰዓት ላይ ደክሟታል። እሷ ያ ሁሉ መከራ ለምታገባው ሰው ለጮኛዋ ያንን ሁሉ መከራ ለምንድን ነው የምትቀበለው? ነገ አብረው ነው የሚኖሩት። ጠዋት ያታል ተኝተው ሲነሱ። ለምን ሲምፕል ሆነ አትሄድም? እሱም ደግሞ የ1 ሰዓት ቀጠሮን እያሰበ ምን አውርቶ እንደሚያስደንቃት እያሰበ ቀኑ ሙሉ ቢሮ እኮ ተቀምጦ የሚያስበው እሷን እንዴት ኢምፕሬስ እንደሚያረጋት ነው። ወይ የሌለውን ኮንቴነር አስጭኛለሁ ይላል፣ ወይ የሌለውን ነገር ያወራል። ምን ያስጨነቀው? ባኗኗርም አሁን ባለው ራሳችንን ሳናካብድ ራሳችንን ሳናስጨንቅ መኖር እንችላለን ለማለት